ሰላም ሁላችሁም ወደ ቻናሌ እንኳን በደህና መጡ። በአይን ፈገግ ብሎ የሚስቅ ፊት ገጽታ እንደመጀመሪያ ጊዜ እዚህ ከሆኑ ደግሞ በጣም ደስ ብሎኛል እንደሚመላሹ። እባክዎትን ከመጀመሪያ ምልክት አባርክ ይጫኑና በመስመር ላይ በሚገኝ በሰዓት መለኪያውን እንዲጫኑ አረጋግጡ። እንዲሁም ቪዲዮውን ከሚወዱ ከሆነ ላይክ ይስጡ። እሺ እንግዲህ እኛ እንጀምር። ዛሬ የኔ ታሪክ ስለ ዊሊያም ነው። ይህ ሰው ዊሊያም ውድስ በአልቡኩርኬ ሲኖር በአንድ ቀን የቆርጠው የገንዘብ ቦርሳውን አገኘ። የቦርሳው ውስጥ ሁሉንም ግላዊ ሰነዶቹ እንደ ሶሻል ሴኪዩሪቲ ካርድና የልደት ማስረጃ ነበሩ። ነገር ግን ይህ ውስጥ ስለሚኖረው መረጃ አንድ ሰው ሊያገለግል ነበር። ይህ ሰው እንደ መግባቢ ሰው ተጠርቷል። መግባቢ ሰው ዊሊያምን ከቦርሳው ጋር በገንዘብ ማደሪያ ላይ ሳይወጣ አለ። ነገር ግን ዊሊያም አንድ ቀን የመግባቢ ሰውን ስርዓት አይቀርምና ቦርሳውን ተመልሶ አገኘ። ቦርሳው ውስጥ ያሉ ሁሉንም ሰነዶች ሲቆይ ዊሊያም ምንም አላደረገም። መግባቢ ሰው ዊሊያም ስለራሱ መረጃ ሁሉ ማወቅ ቻለ። ከአልቡኩርኬ ወደ ኮሎራዶ በመሄድ የራሱን አዲስ ነገር ጀመር። በዚያ የቀድሞ ዊሊያም መረጃዎቹን በመጠቀም የመንግስት መታወቂያ ካርድ አገኘ። ከዚያም በእንደ ዊሊያም ውድስ ስም መኪና ገዝቶ በመለኪያ ሂሳቦች ክፍያ አደረገ። ነገር ግን ክፍያዎቹ ተንቀሳቀሱ። ከዚያ መግባቢ ሰው ከኮሎራዶ ወደ ሌላ ግዛት ተሸሽጎ መኪናውን ተዘውቶ ተቀበለ። ይህ ሁሉ በስም ዊሊያም ውድስ ላይ የታደለ ነበር። ከ3 ዓመታት በኋላ መግባቢ ሰው አንድ ሴት አገኘ። ከእርሷ ጋር ጋብቻ ጠነከረ። በዚያም ሴት ዊሊያም ውድስ የቀደሙትን ስም አገኘች። እነርሱም ልጅ አሳየን ይዞ ወደ ስም ዊሊያም ውድስ ተቀመጡ። በከፊል የመግባቢ ሰው ሕይወት በዊሊያም ውድስ ስም በ30 ዓመታት ቀጥሏል። እሱ በአይዋ ሆስፒታል የሥራ አስኪያጅ ሥራ ጀመር። ከዚያ ጋር ደሞዝ $100,000 በላይ በመቀየር አበረታተነ። በቀጣይ ክፍያዎችንና ታክስ ከሥራ ጋር በማከፋፈል እንደሚቀጥል ቀጥሏል። በእርሱ ጊዜ ዊሊያም ውድስ እንደ ታጋሽ ሕይወት በሎስ አንጀለስ በብዙ ጊዜ በመኖር አለ። አንድ ቀን የቀደሙትን ክፍያዎች ሲያውቅና እንደ ዕቃ ተሸምቷ ነው በማለት ባንኩን ሄደ። ባንኩ አዳዲስ የማስገባት ጥያቄዎችን ሲጠይቅ መግባቢ ሰው ከቀደሙት መረጃዎች ጋር እንደሚያውቅ መልሶ ነበር። ባንኩ ከሌላ ጊዜ የእርሱን እርምጃ እንዳመለካከት በመጠቀም ታክስ እንደቀጠለ ተገናኝቷል። ከ30 ዓመታት በኋላ መግባቢ ሰው ታጋሽ እንደ ዊሊያም ውድስ አገኘ። እሱ እንደ እውነተኛ ዊሊያም ታሪኩን ከዳና አግኝቷል። የመግባቢ ሰውን መንገድ አስቀድሞ ነገር እንደታወቀ በመጨረሻ መግባቢ ሰው ባመሰግናቸው ተይዞ ተወስዷል። ዊሊያም ውድስ እንደ እውነተኛ ሕይወቱን እየመለሰ ነው። ዛሬ ታሪክ እንደዚህ ነበር። እናንተ ምን ታምናላችሁ? እባክዎትን አስተያየቶን በኮሜንት ላይ ያስቀምጡ። እንዲሁም ይፈልጋሉ እንደዚህ ታሪኮችን ለመስማት በላይ ያለውን ቀለም አድርጉና ተመዝግቡ።